ለዝነኛው የማራቶን ጀግና የሚከተለውን ንጉሳዊ ቃል ተናገሩ። በዚህ አሁን ባደረከው ሽቅድድም ለሞላው ለሀገራችን ክብር ሲሰጥ ባንተ ያደረው እግዚአብሔር ታመህ እንኳን ተቀደሰው በጤንነቱም ቢሆን የሚያቅተውን የእሱ ቸርነት ግን ባንተ አድሮ ለሀገራችንም ስም ሰጠ። ላንተም ማንም የማይሽረው ስም ነው ያገኘው። በዚህ እከሌ ረዳኝ፣ እከሌ ጉልበት ሆነኝ፣ እከሌ አስተማረኝ የምትለው ሁሉ ምክንያት ነው እንጂ ጉልበቱ የሚመነጨው ከእግዚአብሔር ብቻ ላይ ነው። ግን ለዚህ እርዳታም ላደረጉትና ለሰሩት ሲስካን በጣም የሚመሰገኑ ናቸው። ላንተም ሳይሰማ አይቀርም። ለሁሉም አሁን የምንሸልምህ ኒሻን እና የምንሰጥህ ማዕረግ ያንተ ብቻ ሳይሆን የሀገርም ጭምር ነው። እንኳን እግዚአብሔር ይረዳ። አንድ ሰው ሰርቶ ማለት አንድ ነገር ለማግኘት ስለሆነ በጥሩ ማለት ስራዬ ግርማዊ ቀዳማዊ ኃይለ ሥላሴ መልካም ፈቃዳቸው ሆኖ ማለት ይሄንን ማረግ እርገት ሲሰጡኝ ደስታዬ ከልክ ያለፈ ነው። በእውነቱ መቼስ ባለፈው ጊዜ ሮም ተመልሰን ስንመጣ ሲቀበሉን በጣም ድንቅ ነው የመጀመሪያ ስለሆነ። በሁለተኛው ጊዜ አሁን ሲደገም 100% የሮምን አቀባበል የሚያሸንፍ መሆኑን በዚህ አይነት አቀባበል የሆነ እንደሆነ እንኳንስ 42 ኪሎ ሜትር ከ195 ሜትር ይቅርና 100 ኪሎ ሜትር ከ195 ሜትር ቢሮጥም ቅር አሰኝም። ይሄውም ማለት ይህ አቀባበል የደከመውን ሰውዬ ሞራሉን የሚቀሰቅስ እኔም እንዲህ ሆኜ ለወደፊቱ ይቀበሉኛል ብሎ ሌላው ስፖርተኛ በኃይል የሚወዳደርበት አቀባበል መሆኑ ሰው አይዘነጋም።